አረቦች ቤት ስራ ስትሰሩ ማለት ነው እነዚህ ነገሮች ማድረግ አለባችሁ። ቀመሞቼ ማሮቼ በደንብ አዳምጡኝ። የእውነት ነው የምላችሁ። ለምን መሰላችሁ? አረብ ሀገር ሰው ቤት የሚሰራ ሴት ፀሐይ አናይም እኛ። ፀሐይ አየር የለም እኛ ጋር። ይሄ ራሱ የቻለ በሽታ ነው የሚያመጣው ሰውነታችን ላይ ማለት ነው። ወይ ከሰዎቹ ጋር ሱቅ ሲሄዱ ልጆች የሚይዙ ከሆነ ከቤት ሲወጡ ሲገቡ ካልሆነ በቀር በተለይ ቤት ውስጥ የሚሰራ ሰራተኛ ወይ ሀገሩ ሲገባ ነው አየር መንገድ ለመሄድ ወይ ቃለ መግዛት ሲወጣ ምናምን ነው እንጂ ፀሐይ አየር አናይም። ውጭ ላይ የሚሰሩ ከሆኑ ደግሞ እረፍት ሲወጡ ነው ካላስ። ስለዚህ አሁን እኛ ከኢትዮጵያ ወደ አረብ ሀገር ስንመጣ ተመርምረን ጤነኛ ሆነን በሙሉ ጤንነት ነው እኛ አረብ ሀገር የምንመጣው። ልክ እዚህ ሀገር እንደውም እዚህ ሀገር ላይ ጤነኛ ሆነን ነው ወደ ኢትዮጵያ መሄድ የነበረብን። ግን በሽታ አብዛኛው የመዳም ቅመሞች ብር አይደለም ይዘው የሚሄዱት በሽታ ተሸክሞ ነው የሚሄዱት። ከዛ ደግሞ በየወሩ ይሰራሉ የሚያገኙትን የወር ደሞዛቸው በሐኪም ቤት ይጨርሳሉ እየተመላለሱ ማለት ነው። ይሄ እንዳይሆን እኛ አረብ ቤት ምንድነው ማድረግ ያለብን? አረብ ቤት ስራችንን እየሰራን እኮ ራሳችንን መንከባከብ እንችላለን። ኮንትራት ቤትም ሆኖ ውጭ ላይ የምትሰሩ ሴቶች ምንድነው እንዴት ነው መጠበቅ? ሁሌ ይሄ ሩዝ መብላት፣ ይሄ ኢዳም ነገሮች ወጥ ምናምን መብላት ይሄ ለሰውነታችን ብዙም ጠቃሚ አይደለም። ሁሌ ሩዝ ጠግበሽ ስለበላሽ አይደለም እኮ ጠግበሽ ስለበላሽ አይደለም። ቫይታሚን ያላቸው ምግቦች መብላት አለብሽ። አንደኛ ደግሞ የተሰጠሽን የእንቅልፍ ሰዓት ለምን 2 ሰዓት 3 ሰዓት አይሆንም? በዛ ሰዓት ሰላማዊ የሆነ እንቅልፍ መተኛት አለብሽ። ሌላው ደግሞ ቫይታሚኖች መውሰድ። ቫይታሚን ሰደሊያ ውስጥ ስትሄጂ ቤት ውስጥ ጥሩ ምግብ ከሌለ ነው ይሄንን እምላችሁ። ሁሌ ሩዝ ስላለ አይደለም ወይም መኮረኒ ፓስታ ስላለ አይደለም፣ ወጥ ስለበዛ አይደለም። ለምሳሌ ቤት ውስጥ ፈዋካ ነገሮች ብርቱካን፣ ሙዝ፣ ይሄ ካሮት፣ እነዚህ ነገሮች አሉ። ብዙ ከእንትን የሚመጡ አትክልት ነገሮች፣ ፍራፍሬ ነገሮች እና አፕል ምናምን እነዚህ ነገሮች አሉ። እነዚህን መብላት አሁን ማታ ላይ ዳቦ ሳንዱች በልተሽ ሂደሽ ከምትተኝ ወይም ሩዝ ሳህን ሙሉ በልተሽ ጥግብ ብለሽ ከምትተኝ ማለት ነው እነዚህ ፈዋካ ነገሮችን በልተሽ ሂደሽ ብትተኝ ይበቃል። በቃ እነዚህ ጥሩ ናቸው ለሰውነትሽ ማለት ነው። ሌላው ደግሞ እንትን ነገሮች ይሄ ጁስ ነገሮች ያኔ ይሄ ላይኖር ይችላል ብዙ አረብ ቤት ይሄንን የለም። እንደዚህ ለሰውነታችን ጥሩ የሆነ ነገሮች አብዛኛው አረብ ቤት ስለማይኖር ምንድነው አንቺ ቫይታሚን ያላቸው እንትኖች ከሰደልያ መግዛት ወሰዱ። ሌላው ደግሞ ይሄ የመዳም ስራ ይበዛል አውቃለሁ። ላይ ታች ምናምን እንሽከረከራለን። እንግዲህ ቀኑ ሙሉ አላህ ጤና ስለሰጠንም አላህ አልሐምዱሊላህ ገባችሁ። ይሄ በቂ አይደለም። ለምን እኛ ከቤት አንወጣም፣ እንቅስቃሴ አናደርግም፣